يا جماعة زاري باديس ነገር መጣውላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ማያውቀው የለም እንግዲህ ሶሻል ሚዲያ ላይ እየተዘዋወረ ነው። ብዙን ጊዜ እኔ ፌክ እንትን ነው ያኒ አላምንም። በአይኔ ያላየው ነገር ወይም ደግሞ የማምነው ሰው ካልነገረኝ አላምንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? የስደት ጓዶቼ እኔ በጣም ደህና ነኝ። ወደ ሀገር ልገባ አስቤ ከዚህ በፊት 4 አመት እንደዛ ብዬ ገብቼ ከዛ አንዳንድ ወዳጆች የውስጥ ሰዎች ራስሽን ጠብቂ፣ በቃ ካሁን በኋላ አብሽሪ፣ ገና ልጅ ነሽ፣ ገና ነሽ፣ ራስሽን ጠብቂ፣ መጀመሪያ ለራስሽ ሁኚ፣ ከዛ በኋላ ነው ለሌላ ነገር ማሰብ ምናምን እያሉ በጣም ተጨናንቀው የወዲው በጣም ምርጥ ጓደኞች አሉኝ። ስደት ላይም ሀገሬ ላይም አልহামዱሊላህ እኔ ጥሩኛ አይደለም። በነገራችን ላይ እኔ ከንጁዝ ነኝ፣ ሲሪየስ ያኒ ቁም ነገር ቦታ ላይ እንጂ እንዲ አልደርስም። ብዙ እጄ አጭር ነውና እና አላኩልያል። ግን አላህ ሲሰጠኝ ጥሩ ጓደኞች ይሰጠኛል። ለምን እንደሆነ አላቅም፣ የድሌ ጉዳይ የሚሆን አላቅም። መጡ እና ውድ ጓደኞቼ ቀልባቸውን ሰበርኩኝ ማለት ነው። ያኔ ራሴን ሳልጠብቅ ዝም ብዬ ሄድኩኝ ማለት ነው። በአጋጣሚ ማለት ነውና አሁን ግን ይሄንን በላሁኝና ታምኑኛላችሁ በ5 ቀን 2 ኪሎ ከምናምን ጨመርኩኝ። በ5 ቀን አስቡ። 1 ወር ብበላ በር ለኔ ተብሎ እንትን ይላል ይሰፋል። ሲሪየስ ወላሂ እኔ ወላሂ አልልም። እውነት ከሆነ እንጂ ወላሂ አልልም ማለት ነው። እኔ ለፎሎ ለምናምን ብዬም አላደርገውም። ከቀረ ጥንቅር ብሎ ይቅር እንጂ የመሸወድ የማታለል ነገር ሲጀመር አይሆንም። ዩቲዩብ ሲሰሩ እውነተኛ ነገር እንጂ ይሄ የመሸወድ የማታለል ምናምን ነገር ወደ ኋላ አድርጉ ማለት ነው። ዩቲዩብ ስንሰራ አንደኛ ራሳችንን ጥሩ ሂጃብ ለብሰን እንትን ማለት አለብን፣ መቅረብ አለብን። ሁለተኛ ደግሞ እውነት ለእህቶች ይጠቅማል ያለ ነገር ይዘን መቅረብ አለብን ማለት ነው። አላኩል ሀል ማርያማ ቪዲዮ እየሰራው ነው ዩቲዩብ ላይ እኔ አለውኮ እዛ ወፈሩ ጋር ሄጄ ይሆናል። እኖ እሱን አላገኘሁትም፣ አልፈለኩትም እና እንደዚህ ነው። እና ደግሞ ቀጫጭኖች ይሄን ማር በተለይ ደግሞ ሌላው እንዳይሰማ የፈታችሁ ባላችሁ የፈታችሁ ልጆች ፈት ይሆናችሁ ወይም ደግሞ ጋለሞታ ይሆናችሁ የቀጠናችሁ ቀጭን ይሆናችሁ ትንሽ ዱምቡልቡል ትላላችሁ። እኔው ላይ ፊቴ ጨመረ። በጣም ነው የገረመኝ። 59 ነበርኩኝ 62 ሆንኩኝ ማለት ነው። በጣም ነው ደስ ያለኝ፣ በጣም ደስ አለኝ። ምን እላችሁ ፈልጌ ነው፣ ይሄንን ማር ተጠቀሙት። ይሄ ማር ግን ሁለተኛና አንደኛ አለ። እኔ ጧት በልቻለሁ። ምግብ ሳይበላ በፊት ነው የሚበላው። ይሄ ለጓደኛዬ ይዤ መጣሁ። ከኔ ጋር የምትሰራ ጓደኛ አላገባችም። እርግጥ ግን በጣም ቀጭን ናት። ሰው ምግብ አትበላም። ምግብ ተውኝ ነው። ይሄንን ከበላችሁ በዚህ 1 ማንኪያ እኔ አልበላም። አሁን እየሷ ነው በልቻለሁኝም ለመቅመስ ያህል ይኸው ለመቅመስ ያህል በላለሁኝ እንጂ አንደኛ የሷ ነው፣ ሁለተኛ ጧት በልቻለሁ ምግብ ከመብላቴ በፊት። እና ምን እላችሁ ፈልጌ ነው፣ አንዳንዴ ራሳችን እየተጎዳን ብራችን ባንክ ቤት እናስቀምጣለን። ራሳችን ቀን በቀን እየቀነስን ከሰውነት ውጪ እየሆንን ለብራችን እኛ ዘበኛ እንሆናለን ማለት ነው። ሌላ ሰው እንዳይወስድብን እኛ እንደ ጋርድ እንጠብቃለን፣ ብራችን ይቀመጣል። አንዳንዴ ራሳችንን እንጠብቅ ለማለት እወዳለሁ። ራሳችሁ ስታምሩ ሰው ይወዳችኋል። ወላሂ የምትለብሱ ልብስ ሰው ያያል፣ ሰውነታችሁን ሰው ያያል። ያኔ 10 ሚሊዮን ባንክ ቤት አስቀምጣችሁ ኩስላችሁ ብትወጡ ይንቃችኋል፣ ትናቃላችሁ፣ ኮንፊደንስ አይኖራችሁ። ወላሂ ስትከሱ ደግሞ የለ በራስ የመተማመናችን ነገር ይወርዳል። በራሳችን እንዳንተማመን ያደርገናል። አእምሮአችን ለምን እንደሆነ አላውቅም ማለት ነው።
እኔ በዚህ 5 በዚህ 6 ቀን የሆነ ደስታ ይሰማኛል ማለት ነው። ወላሂ የሆነ ደስታ የሆነ ነገር ብቻ ጨምሯል። ለሰው መንገር የማልችል ነገር የማልፈልግ ሳይሆን የማልችል ነገር የሆነ ነገር ይጨምሯል። ደስታ ይሰማኛል። ሀገር ስለተነሳውኝ የሚሆን አላቅም፣ ግን እኔ ይሄ ነው ሰውነቴ እየወፈረ ስለሆነ ነው ያን እየጨመረ ነው። ግን አንድ ነገር አማና ምላችሁ ነገር አለ። ይሄን ማር የገዛችሁ እህቶች እንደሌላ ቀን ከብዙ ባላለው ምናምን ነገር አይቻልም። እንደዛ አትችሉም። የባሰ ትጎዳላችሁ። መጀመሪያ ምግባችሁን ስራ ስር ድንች ምናምን ሹፋን ነገር ወተት ምናምን ነገር ቱፋህ እንደዚህ አቅርቡ ከመግዛታችሁ በፊት። ወይም ደግሞ ይሄንን ለመግዛት ስታስቡ ይሄንን የሚያመጣላችሁ ድራይቨር ይዞላችሁ ይምጣ። ቱፋህ፣ አቮካዶ፣ ሙዝ፣ ስኳር ድንች ምናምን ነገር ማለት ነው። አሁንም ነው የሚርባችሁ። አፕሮታታችሁ ብርግድግድ ነው የሚለው ብርግድግድ። በቃ ደስታ ይሰማችኋል ማለት ነው። ወላሂ ሞክሩት። ብዙ አይደለም ደግሞ ርካሽ ነው። አንቺ አንዳንዶቹ 15 ይላሉ፣ አንዳንዶቹ 17 ይላሉ፣ አንዳንዶቹ ጉድ ነው። ግን እኔ ርካሽ ነው የገዛሁት። ከፈለጋችሁ እኔ እጠቁማችኋለሁ። የሚያመጣላችሁ ሰው አለ። ባህሬን ነኝ እኔ። ባህሬን ያላችሁ እህቶች ለማን ፈልጌ ነው። እና ባለ ሰብስክራይብ አድርጉኝ። ሀገር ገብቼ የተቻለኝ መጠን አንዳንድ ነገር ሰራለሁኝ። አንዳንድ ነገር ሄጄ አሳያቸዋለሁ፣ አያለሁኝ። ሰብስክራይቤም እንትን እንደሚል ያኔ እንዲጨምርልኝ ላይቭ መግባት እንድችል አድርጉኝ። በአላህ ምንም አይጨምር ምንም አይቀንስባቸውም። ትንሽ እስኪ እንትን ልበል ዩቲዩብ እውነተኛ ዩቲዩበር እንደሆን እርዱኝ። ላይክም አድርጉ፣ ሰብስክራይብም አድርጉ። ያላችሁ ደግሞ ዩቲዩብ ያላችሁ ደግሞ አለኝ ወይም ደግሞ በርቺ ወይም ደግሞ ደምሪኝ ዘይሪኝ ምናምን ነገር ጻፉልኝ እንትን ኮሜንት ላይ እንድመልስላችሁ ማለት ነው። በተረፈ እኔ ወዳችኋለሁ። ለብራችሁ ዘበኛ አትሆኑ፣ ተጠቀሙ። መጀመሪያ አያሳዝናችሁ። በቃ እኔ እንደዛ ነው የምለው። እኔ ካሁን በኋላ ተነሳውኝ መጀመሪያ ከራሴ ጀምራለሁ። አንድ ነገር ቤተሰብ አንድ ነገር ሲጠይቀን ከየትም ተበድረን እንልካለን። ለራሳችን ሲሆን ግን የለንም። ለምን እንደሆነ የሰው ሀገር የስደተኛ እህቶች እኔ በጣም ብዙ እህቶች አያለው። ከእህቶችን ባሻገር እኔ ራሴን አያለው። ቆም ብዬ አስባለሁ። በቃ ካሁን በኋላ ለራሴ ብዬ እልና አይሞላልኝም። በቃ ራሴን የመጠበቅ ራሴን ለማስደሰት አይሆንልኝም። ወላሂ አይሆንልኝም። ለምን እንደሆነ እኔ ግራ እየገባኝ ነው ማለት ነው። ለኛ ለራሳችን እንድንሆን ያድርገናል። የርስቅ በር ይክፈትልን፣ ብርግድግድ አድርጎ የሐላል ርስቅ ያኒ ምናምን ቆሻሻ ነገር ሳይሆን ሰርተን የምንበላ ሰውን ሸውደር ሳይሆን እውነተኛ ነገር አቅርበን የምንበላ ርስቅ ይክፈትልን። ሙሉ ጤናችንን ይስጠን። ሁሌም ወደ ሀገር ሳስብ አባቴን አስባለሁ። አባቴ በህይወት የሉም። ባዶነት ይሰማኛል። እንደኔ ባዶነት የሚሰማችሁ እህቶች አብሽሩ፣ አላህ ያጽናናችሁ። ከባድ ነው። የሆነ ኡና ገብቼ መጥቻለሁ። ሆኖም ግን እስካሁንም እንዳዲስ ነው። በቃ ወይኔ አባቴ በኖረ እላለሁኝ ማለት ነው። ሳስብ ሆዴ ቅልሽትሽ ይላል። አልሐምዱሊላህ ረብል ዓለሚን። እንደኔ እንደዚህ አባታችሁን አስታውሳችሁ የምታዝኑ እህቶች አላህ ሰብር ይስጣችሁ። ለቤተሰቦቻችንም ደግሞ ጀነተል ፊርዶስ ይወፍቃቸው። እናቴ አለች በህይወት አልሐምዱሊላህ። ያ ትልቅ ሰው ብትሆነው አልሐምዱሊላህ አለች። ግን አባቴ ልዩ ነበረ ለኔ። አባቴ ልዩ ነበረ። ግን አልሐምዱሊላህ አላህ ወዶ ፈቅዶ ያደረገ ነገር እኛ ምንም ማድረግ አንችልም። ቀዳ ወልቀደር አላህ ያስተባብራልና አልሐምዱሊላህ እላችኋለሁ። እወዳችኋለሁ። ሀገሬ ላይ ሆኜ ላይቭ እንድገባ ሰብስክራይብ አድርጉ፣ ላይክ አድርጉ። በአላህ እወዳችኋለሁ። ባላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።